ሰላም እንዴት ናችሁ ቤተሰቦች ፋሚሊ? ዛሬ ደግሞ በአዲስ ስራ መጥቼላችኋለሁ። ዛሬ ስራውን አሳያችኋለሁ። አሪፍ የሚባል ስራ ነው እና አሪፍ አሪፍ ስራዎችን ማቀርብላችሁ ይሆናል። ቴሌግራም ሰርችን ባሩ ላይ ትሄዱና እዚህ ጋር ቴሌግራም ሰርች ባሩ ላይ ከሄዳችሁ ትሄዱና ላይፍ 6884 ብላችሁ ትጽፋላችሁ። እዚህ ጋር ላይፍ 6884 ብላችሁ ትጽፋላችሁ። ስፔስ ሳታደርጉ ላይፍ 6884 ብላችሁ ትጽፋላችሁ። እዚህ ጋር ከዛ መጀመሪያ ኦንላይን ወርክ የሚል ይመጣላችኋል። ውስጥ ገባላችሁ። ከዛ አፕሊኬሽኑ ሊንክ እዚህ ጋር ታገኙታላችሁ። ሊንኩን እንዲህ ስትነኩት ሊንኩን ትነኩታላችሁ። ከዛ ሎድ ያደርጋል። ትንሽ ኔትወርክ ስላስቸገረኝ ነው። ያው ከዛ በዚህ መልኩ እንደዚህ ያመጣላችኋል። በዚህ መልኩ ያመጣላችኋል። ከዛ ከታች ጌት ጎግል ፕሌይ ምናምን ይላል። እሱን ትነኩታላችሁ። ከነካችሁት በኋላ እንደዚህ ያመጣላችኋል። ከዛ ፕሌይ ስቶሩን ትመርጣላችሁ። ከዛ እኔ ስላወረድኩት ነው። እናንተ እዚህ ጋር ኢንስታል ይላችኋል። ኢንስታል አወረዳችሁ በጉግል አካውንታችሁ ተከፍታላችሁ። ይህ ለእናንተ ብዬ የከፈትኩት አካውንት ነው፣ ለማሳየት የከፈትኩት አካውንት ነው። አፕሊኬሽኑ ቀለል ያለ ነው። በጣም ብዙ ሰዎች የገቡበት ያሉት ፕላትፎርም ነው እና ቶሎ ገብታችሁ ኤጀንት ሆኑ። ኤጀንት ሆናችሁ መስራት ትችላላችሁ። ከዛ በኋላ የምትሰሩትን ስራዎች ላሳያችሁ። ኢንቫይት የሚለውን ትነኩታላችሁ። ይሄ ኢንቫይት እንደገባችሁ ወደ 70,000 ፖይንት ያህል ይሰጣችኋል ኢንቫይቱ። ይሄኛው በጣም ቶሎ ነው የሚወጣው፣ እንደ ሌሎች አይደለም። ያው አሁን ሊሞላ የሚቀረኝ 13 ነው። ሁለት ማሽከርከር ይሰጣችኋል እንደገባችሁ። በሁለት አሽከርክራችሁ ወደ 70,000 ፖይንት ያህል ማግኘት ትችላላችሁ። እና ደግሞ ፖስት ታስክ ሴንተር የሚለው ውስጥ ትገባላችሁ። ታስክ ሴንተር የሚለው ከገባችሁ በኋላ ስንት 4 ጊዜ መውሰድ ትችላላችሁ። እዚህ ጋር 4 ጊዜ ታስክ መስራት ትችላላችሁ በ190 ሚኒት ማለት ነው። 120 ሚኒት ነው እንጂ 120 ሚኒት እዚህ ጋር 120 ደቂቃ ስትቀመጡ በአጠቃላይ 4000 ፖይንት ይሰጣችኋል ማለት ነው። በመጀመሪያ ቀን 6000 ፖይንት፣ በሁለተኛው ቀን 4000 ፖይንት ነው የሚሰጣችሁ። የሁለተኛ ቀን ስለሆነ ነው። እና ደግሞ ብዙዎቻችሁ ጠይቁ እንደነበረው እዚህ ጋር የኢትዮጵያ ባንኮች ገብተውለታል። ታሳያችሁ እንዴት አድርጋችሁ ዊዝድሮ እንደምታደርጉ። እዚህ ጋር ካሽ አውት የሚለውን ትነኩት ኢትዮጵያ የሀገር ያመጣላችኋል። ኢትዮጵያ የሚለውን ትነኩታላችሁ። ከዛ ሰሌክት ስትሉት ሰሌክት ካደረጋችሁ በኋላ እዚህ ጋር ቴሌብር ወደ 8 ባንኮች አሉ። ቴሌብር፣ ዳሽን፣ ንብ ባንክ፣ አዋሽ፣ አቢሲኒያ ብዙ ባንኮች አሉ። በነዛ ዊዝድሮ ማድረግ ትችላላችሁ። ለምሳሌ እንዲህ ቴሌብር ትነኩትና ምንዛሬ 166 ብር ነው። እዚህ ጋር ማውጣት የሚቻለው 100,000 ፖይንት ነው። 100,000 ፖይንቱን ስምና አካውንታችሁን ጽፋችሁ ማውጣት ትችላላችሁ። እና ደግሞ ኤጀንት ለመሆን ከፈለጋችሁ ቴሌግራም ግሩፕ ውስጥ የኤጀንት ሊንኩን አስቀምጥላችኋለሁ። ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ።